ስለመኖራቸው ጥቂቶች ብቻ የሚያውቋቸው አስገራሚ ቦታዎች። ስለነዚህ ቦታዎች መኖር የምታውቁት ስንቶቻችሁ ናችሁ? በዓለም ላይ በአጋጣሚ ብቻ የሚያገኟቸው በርካታ ቦታዎች አሉ። ወደ እነዚህ ቦታዎች ለመድረስ ረጃጅም የተራራ መንገዶችን ማለፍ፣ በጀልባ መጓዝ፣ በዓመት 8 ወር ያክል በበረዶ የሚሸፈንን አዋራማ መንገድ ማቋረጥ ወይንም ከጥልቅ ገደል በላይ የተዘረጉ የ300 ሜትር የእግረኛ ድልድዮችን መሻገር ሊጠይቅ ይችላል። ዘመናዊው ሕይወት እነዚህን ቦታዎች ለመድረስ ቀላል አላደረጋቸውም። ምክንያቱም እዚህ ለመድረስ ያለው ፈተና ለዘመናት ሳይነኩ የቆዩበት ዋነኛው ምክንያት ነው። ዛሬ ከነዚህ ቦታዎች ውስጥ 13ቱን እንቃኛለን። በፕላኔታችን ላይ እጅጉን ርቀው የሚገኙ አስደናቂ የሆኑ መንደሮች ናቸው። እያንዳንዱ እነዚህ ቦታዎች ከተገነቡበት ጊዜ ጀምሮ ለዘመናት ያክል ምንም ሳይለወጡ ቆይተዋል። ሌሎቹ ደግሞ ችግርን እንደ ኑሮ ዘይቤ አድርገው የመረጡና ለትውልድ የጸኑ ማህበረሰቦች የሚኖሩባቸው ናቸው። ታዲያ እነዚህ አስደንጋጭ፣ አስገራሚና ለማመን የሚከብዱ ቦታዎች የትኞቹ ናቸው? በዛሬው ቪዲዮ የምንመለከተው ይሆናል። በቅድሚያ ግን ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ የዜና አዲስ ቤተሰብ መሆን ትችላላችሁ። ቪዲዮን ቀለል አድርጋችሁ ላይክ በማድረግ ጀምሩት። 13ኛ ሲቪታ ጣሊያን። 1.300 ሜትር የእግረኛ ድልድይ የሲቪታን ቦታን በብቸኝነት ከተቀረው ዓለም ጋር ያገናኛል። ይህ ድልድይ ባይኖር ኖሮ በላዚያ የሚገኘው ይህ የመካከለኛው ዘመን መንደር በተሸረሸረ የሸክላ ሸለቆ ላይ እንደተንጠለጠለ የእሳተ ገሞራ ድንጋይ ደሴት ይሆን ነበር። ከ2500 ዓመታት በፊት የተሰራው የቱፍ ቋጥኝ ያለማቋረጥ እየተሸረሸረ በየዓመቱ ብዙ ቶን የሚመዝን አፈርን እያጣ መንደሩም የቆመበት መሬት ቀስ በቀስ እያጣው ይገኛል። የአካባቢው ነዋሪዎች የምትሞተው ከተማ ብሎ ይጠሯታል። በአሁኑ ጊዜ ዓመቱን ሙሉ እዚህ የሚኖሩት 10 የሚሆኑ ሰዎች ብቻ ናቸው። በበጋ ወቅት ግን ጎብኚዎች ድልድዩን ተሻግረው ለ2500 ዓመታት ያክል በአንድ ቦታ ላይ በቆዩ የመካከለኛው ዘመን ጎዳናዎች ላይ በእግራቸው ይጓዛሉ። ከሸለቆ ስር ሆና ስትታይ ሲቪታ በጠዋት ጭጋግ ላይ ከፍ ብላ በገደል ተከባና በዚያ ቀጭን የድንጋይ ድልድይ ከዓለም ጋር ተገናኝታ መታየቷ ውበትን ከሐዘን ጋር የሚያዋድ ስሜትን ይፈጥራል። በጣሊያን ውስጥ እጅጉን በጣም ተጋላጭ የሆነች ትንሽና ያንን ድልድይ ለመጀመሪያ ጊዜ ከተሻገሩ በኋላ ለመርሳት የምትከብድ ድንቅ ከተማ ናት። ዩኔስኮ ለአደጋ ከተጋለጡ የቅርስ ቦታዎች ውስጥ አንዷ ብሎ መዝግቧታል። የሲቪታ ትልቁ ስጋት በሰዎች መተው ሳይሆን ከእግሯ በታች ያለው መሬት ቃል በቃል እየጠፋ መምጣቱ ነው። በቅርብም ይህች ድንቅ ስፍራ ሙሉ በሙሉ ትጠፋለች ተብሎ ይጠበቃል። 12ኛ ሄኒንግስ ቫየር ኖርዌይ። ከአየር ላይ ሲታይ አንድ ሰው በውቅያኖስ ላይ ቀይና ቢጫ ቤቶችን የዘራቸው ይመስላል። ከአርክቲክ ክበብ ባሻገር በሎፎቶን ደሴቶች ላይ የሚገኘው ሄኒንግስ ቫየር በትንንሽ ደሴቶች ላይ የተገነባ የአሳ ማጥመጃ መንደር ሲሆን ባህሩን በሚያቋርጡ ድልድዮች ከአንዱ ደሴት ወደ ሌላው የሚገናኙ ናቸው። በታሪክ ውስጥ ለአብዛኛው ጊዜ ብቸኛው ወደዚህ አካባቢ መግቢያ በውቅያኖስ በኩል ብቻ የነበረ ሲሆን ይህ ደግሞ የመንደሩን አጠቃላይ ማንነት ቀርጾታል። በዚህ ስፍራ ላይ በቋሚነት የሚኖሩት 517 ሰዎች ብቻ ቢሆኑም በክረምት ወቅት የአርክቲክ ኮድ የአሳ ማጥመጃ ወቅት ሲደርስ አሳ አጥማጆች ከመላው ኖርዌይ ስለሚመጡ የ517ቱ ነዋሪዎች ቁጥር በ3 እጥፍ ያድጋል። በምሰሶች ላይ የተገነቡት ቀይ የእንጨት ጎጆዎች ለዘመናት የአሳ አጥማጆች ወቅታዊ መኖሪያ ሆነው አገልግለዋል። አሁን ግን በዓለም ላይ ካሉ እጅጉን ማራኪ ማረፊያ ቦታዎች ውስጥ አንዱ ሆነዋል። ከመንደሩ ዙሪያ ከ1000 ሜትር በላይ የሚነሱት የግራናይት ተራራዎች የተፈጥሮ አምፊቲያተርን ይፈጥራሉ። አየሩ በተረጋጋባቸው ቀናቶች በባህሩ ውሃ ላይ በትክክል የሚያንጸባርቁ በመሆናቸውም ፎቶ አንሺዎች እውነተኛ አይመስልም ይላሉ። በክረምት የሰሜን መብራቶች በተራራው አናት ላይ ይታያሉ። ብርሃናቸውም በወደቡ ጥቁር ውሃ ላይ ሲንጸባረቅ በአውሮፓ አርክቲክ ውስጥ ከሚታዩ አስደናቂ እይታዎች ውስጥ አንዱን ይፈጥራሉ። ወደ ባህር ተዘርግቶ በምሰሶች ላይ የተገነባው የእግር ኳስ ሜዳ በኖርዌይ ውስጥ በብዛት ፎቶግራፍ የተነሳበት ቦታ ሲሆን የተገነባውም አሳ አጥማጆች ራሳቸው ከዋናው መሬት በጀልባ ባመጡት ቁሳቁስ ነው። ይህም ስፍራውን እጅጉን አስደናቂ ያደርገዋል። 11ኛ ኮፕሪቭ ቡልጋሪያ። በ1876 ዓመተ ምህረት ከዓለም በተገለለው የቡልጋሪያ ተራራማ ሸለቆ ውስጥ የቡልጋሪያ ነፃነትን የሚያበስረው የመጀመሪያው ጥይት ተተኮሰ። በስሬድና ጎራ ተራሮች ውስጥ የምትገኘው ኮፕሪቭ የቡልጋሪያ የ19ኛው ክፍለ ዘመን የህዳሴ ዘመን ማሳያ የሆኑ ከ380 በላይ ጥንታዊ ቤቶችን ይዛ ትገኛለች።
ደማቅና በቀለማት ያሸበረቁ የቤቶች መውጫ ገጽታዎች፣ በጠጠር ጎዳናዎች ላይ የተንጠለጠሉ የላይኛው ወለሎች እንዲሁም በእንጨት ቅርጻ ቅርጾች ያጌጡ የውስጥ ክፍሎች የዚህ መንደር መገለጫዎች ናቸው። የጥበብና ታሪክ ተመራማሪዎች ይህንን ቦታ የቅድመ ኢንዱስትሪ የቡልጋሪያ ባህል ከፍተኛ መገለጫ አድርገው ይገልጹታል። ለዘመናት መንደሯን ለመድረስ የክረምት በረዶ ሲመታ ለማለፍ አዳጋች በሆኑ የተራራ መንገዶች ብቻ መጓዝ ግድ ነበር። ይህ መገለልም የቡልጋሪያን ባህል፣ ሙዚቃ፣ ቋንቋና ወጎች በ500 ዓመታት የኦቶማን አገዛዝ ወቅት በባዕድ ባህል እንዳይዋጡ አድርጓቸዋል። የጥንታዊቷ ከተማ ጠጠር የለበሱ ጎዳናዎች፣ በቶፖልኒትሳ ወንዝ ላይ የተሰሩ ጥንታዊ ድልድዮችና ጥንታዊ የእንጨት ቤቶች በክልሉ ሌላ ቦታ የማይገኙ የባልካን ሀገሮች የድሮ ታሪክ ምስልን ቁልጭ አድርገው ያሳያሉ። እንደ ኤሮፓያን አቆጣጠር አፕሪል 1 ቀን 1876 ገጣሚውና አብዮተኛው ቶዶር ዝነኛውን የደም ደብዳቤ እዚህ የጻፈ ሲሆን ይህም ከ2 ዓመታት በኋላ ለተገኘው የቡልጋሪያ ነጻነት መንገድ የከፈተ ታሪካዊ ክስተት ነበር። ይህ ርቀት ባለው ሸለቆ ውስጥ የነበረው መንደር ለቡልጋሪያ ብሔር ምሳሌ የልብ ትርታ ሆኗል። ማንም ወታደራዊ ስትራቴጂስት ሊገምተው በማይችለው በዚህ ተደራሽ ባልሆነ ስፍራ መላው ቡልጋሪያን ነጻ ያወጣው አመፅ ተወለደ። በመጨረሻም መላው ሀገር ከጭቆና መዳን ቻለ። 10ኛ ካሌታ ቶርቴል። በሀገረ ቺሊ የሚገኘው ይህ ቦታ ምንም አይነት ጎዳናዎች የሉትም። 507 ነዋሪዎች ያሉት ሲሆን 507ቱ ነዋሪዎችም ከ7 ኪሎ ሜትር በላይ በሚረዝም ከሳይፕረስ እንጨት በተሰሩ ከፍ ያሉ መተላለፊያዎች ላይ ይንቀሳቀሳሉ። በጣም አስፈሪም ናቸው። በቺሊ ፓታጎኒያ ደቡባዊ ጫፍ የቤከር ወንዝ ወደ ሜቾ ቻናል በሚፈስበት ቦታ ረግረጋማው መሬት የፈጠረው ችግር ሁሉንም ነገር በአየር ላይ በመገንባት ችግሩን የፈታሽ ከተማ ትገኛለች። ከተማዋ የተመሰረተችው በ1955 የሳይፕረስ እንጨት ፍለጋ በመጡና እዛው በቀሩ ማህበረሰቦች ነው። ረግረጋማው መሬት በቀጥታ አፈር ላይ ቤትን መገንባት እንዳይቻል እንዳደረገው ስለተረዱም ሁሉንም ነገር የገነቡት አየር ላይ ነበር። በደማቅ ቀለም የተቀቡት ቤቶችም በሺህ ዓመታት ዕድሜ ባላቸው የሳይፕረስ ዛፎች መካከል የሚንሳፈፉ ይመስላሉ። ከቤከር ወንዝ የሚነሳው ጭጋግ በጣም ተለዋዋጭ ከመሆኑ የተነሳ ምንም አይነት የአየር ላይ ፎቶ ሙሉ ትዕይንትን ሁልጊዜ አንድ አይነት አድርጎ አያስቀምጠውም። ለበርካታ ዓመታት ያክልም ከተማዋ ልትደረስ የምትችለው በባህር ወይንም በአየር ላይ ብቻ ነበር። ከቀሪው የቺሊ ክፍል ጋር የሚያገናኝ መንገድ በ2003 የተገነባ ሲሆን የመጀመሪያው የኮንክሪት አስፓልት ከመድረሱ በፊትም ከ100 ኪሎ ሜትር በላይ የጠጠር መንገድ ነበረው። መተላለፊያ መንገዶቹ ሁሉንም ቤቶች፣ ትምህርት ቤት፣ የከተማ አዳራሹንና የመቃብር ስፍራውን በማገናኘት በኮረብታው ላይ ወደ ላይና ወደ ታች የሚወርድ 3D አውታር መረብን ፈጥረዋል። በእግራችሁ ስር የሚሰማው የማያቋርጥ የእንጨት ጩኸትና የቤከር ወንዝ ድምፅ በደቡባዊ አሜሪካ ውስጥ ጎዳናዎች የሌሏት የዚች ብቸኛ ከተማ መለያ ድምፅ ነው። መልክዓ ምድሩ ለዚች ከተማ የእድገት እንቅፋት ሳይሆን የማንነት አካል በመሆን ለ70 ዓመታት ያክል ቆይቷል። 9ኛ ኡሽጉሊ ጆርጂያ። ኡሽጉሊ በአውሮፓ ውስጥ ከፍተኛ ነዋሪዎች የሚኖሩባት ትንሽዬ መንደር ስትሆን በጆርጂያ ካውካሰስ ተራሮች ውስጥ በ2200 ሜትር ከፍታ ላይም ትገኛለች። በየዓመቱ ለ8 ወራት ያክል በበረዶ የምትዘጋው ይህች መንደር በስቫኔቲ ክልል ውስጥ የምትገኝ ሲሆን ከነሐስ ዘመን ጀምሮም ያለማቋረጥ የሰው ልጅ መኖሪያ ሆና ቆይታለች። ከ9ኛው እስከ 12ኛው ክፍለ ዘመን ባለው ጊዜ ውስጥ በጦርነት ወቅት ቤተሰቦች ለመከላከል የገነቡት የመካከለኛው ዘመን የድንጋይ ግንቦችም የመንደሯ መገለጫዎች ናቸው። በስቫኔቲ ውስጥ እያንዳንዱ ባላባት ቤተሰቡንና ራሱን ለመከላከል ግንብ በማቆሙ በድንጋይ ቤቶች መካከል ከ20 በላይ ግንቦች ዛሬም ድረስ በኩራት ብቅ ብለው ይታያሉ። እነዚህ ሁሉ ታሪካዊ ግንቦች በካውካሰሱ ሁለተኛ ከፍተኛ ጫፍ በሆነው 5193 ሜትር ከፍታ ባለው በበረዶ በተሸፈነው የሻካራ ተራራ ዳር ላይ ተቀምጠዋል። ከመስቲያ ከተማ ወደ ኡሽጉሊ ለመድረስ በጠጠር መንገድ ላይ ለ4 ሰዓታት ያክል መጓዝ ግድ ይላል። በጸደይ ወቅት በረዶ ሲቀልጥ ሸለቆ ወደ ቁጥ ጅረቶች በመቀየሩ መንገዱ ለሳምንታት ያክል ለመጓዝ አስቸጋሪና አደገኛ ይሆናል። ዩኔስኮ እነዚህን የስቫን ግንቦች በ1996 ዓ.ም በዓለም ቅርስነት መዝግቧቸዋል። እዚህ የሚኖሩ የስቫን ሰዎች በምድር ላይ ከሚታወቁ ሌሎች ቋንቋዎች ጋር የማይዛመድና ልዩ የሆነ ቋንቋን ይናገራሉ። ታዲያ በዚህ ከፍተኛ መገለል ውስጥም ቢሆን ሀያላን ግዛቶች ሊውጣቸው ያልቻሉትን የራሳቸውን ባህል ጠብቀው መኖር ችለዋል። በክረምት ወራት በረዶ ግንቦቹን እኩሌታ ድረስ ሲሸፍንና የሸካራ ተራራ በደመና ሲደበቅ በካውካሰስ ውስጥ በጣም አስደናቂና ጸጥታ የሰፈነበት መልክዓ ምድርን ይፈጥራል። 8ኛ ሞኖቫሲያ ግሪክ። በድንጋይ ግድግዳ ውስጥ የተሰወረችው ከተማ። በግሪክ ቋንቋ ሞኖቫሲያ ማለት ብቸኛ መግቢያ ወይንም ደግሞ በግድግዳ ውስጥ አንድ በር ብቻ ማለት ነው።
ይህ ስያሜ በግሪክ የምትገኘውን የ300 ሜትር ከፍታ ባለው ግዙፍ የባስታል ድንጋይ ላይ የተገነባችውን ይህች ጥንታዊ የመካከለኛ ዘመን ከተማ በአግባቡ ይገልጻታል። ከተማዋ ከዋናው ምድር ጋር የምትገናኘው በጠባብ መተላለፊያ ብቻ ሲሆን ይህ መተላለፊያም ለከተማዋ ብቸኛ መግቢያዋ ነው። ከተማዋ የተመሰረተችው በ6ኛው ክፍለ ዘመን አካባቢ ነበር። የባህር ዳርቻ ነዋሪዎች ከስላቡና ከአቫርስ ወረራ ለማምለጥ ወደዚች ተራራማ ድንጋይ ተጠልለው ነበር። ንብረታቸውንና እንስሳቶቻቸውን ይዘው የሸሹት እነዚህ ሰዎችም ባህሩን የህይወት መስመራቸውና ከውጭ ዓለም ጋር ያላቸው ብቸኛ ትስስር አድርገው ነበር የሚመለከቱት። ከዋናው መሬት ሙሉ በሙሉ በተደበቀችው የደቡባዊ ገደል ስር የተገነባችው የታችኛው ከተማ ጠባቡን መተላለፊያ አቋርጠው ዋናው በር እስኪከፈት ድረስ ለመንገደኛ ተጓዦች አትታይም። በታሪክ ሂደት ቬንሲያውያን፣ ኖርማኖች፣ ኦቶማን ቱርኮችና ካታላኖች በተራ ተቆጣጥረዋት ስለነበር እያንዳንዳቸው በከተማዋ ስነ ህንፃ ላይ የራሳቸውን አሻራ ጥለው አልፈዋል። ዛሬ እነዚህ የተለያዩ ዘመን ቅርሶች ሁለት ሰዎች አብረው እንኳን ማለፍ በማይችሉበት ጠባብ የከተማዋ ጎዳናዎች ላይ አብረው ይገኛሉ። በ300 ሜትር ገደል ጫፍ ላይ የተገነባው የላይኛው የከተማው ክፍል በሃጊያ ሶፊያ ቤተክርስቲያን ውበት እየተሸለመ ቢሆንም በ19ኛው ክፍለ ዘመን ነዋሪዎች በመልቀቃቸው በአሁኑ ወቅት ወደ ፍርስራሽነት ተቀይሯል። ከዚህ ስፍራ ሆኖ ባህሩን መመልከትም በግሪክ ውስጥ ካሉት እጅግ አስደናቂ እይታዎች ውስጥ አንዱ ነው። በፀሐይ መጥለቂያ ጊዜ ወርቃማው ብርሃን ከምዕራብ በኩል ድንጋዩን ሲያጥለቀልቅና ባህሩ ከስር ሲጨልም ሞኖቫሲያ በሜዲትራኒያን ባህር ዳርቻ ከሚገኙ ሌሎች የመካከለኛ ዘመን ከተሞች የማይወዳደር ድንቅ ትዕይንትን ትፈጥራለች። ሰባተኛ የሱፊ ገዳም በቦስኒያ እምብርት ውስጥ የቡና ወንዝ ከ200 ሜትር ገደል ግርጌ በኃይለኛ ፍሰት ይፈልቃል። የጂኦግራፊ ባለሙያዎች ይህንን ቦታ በአውሮፓ ውስጥ ካሉ ትላልቅ የወንዝ ምንጮች አንዱ እንደሆነ ይገልጹታል። በዚህ ቦታ ከድንጋይ ጥርቅም ውስጥ የሚፈልቀውን ወንዝ ተንተርሶ የተገነባ የሱፊ ገዳም ይገኛል። በ15ኛው ክፍለ ዘመን ወደ ክልሉ የመጡት የኦቶማን ሱፊ ደርቪሾች የመሬት ውስጥ ውሃው የተቀደሰ ምንጭ እንደሆነ በማመናቸው ይህንን ስፍራ መርጠው ገዳሙን አቋቋሙ። በቀይ ሸክላ የተሰራ ጣሪያ ያለው ነጭ የእንጨት ሕንፃ በአቀባዊ የገደል ግድግዳና ጥልቅ አረንጓዴ ሆኖ በሚፈስ የወንዝ ውሃ መካከል ተንጠልጥሎ ይታያል። ይህ ድንቅ ገጽታ በባልካን ሀገሮች ውስጥ እጅጉን አስደናቂ ከሚባሉ የቱሪስት መስህቦች ውስጥ አንዱ እንዲሆን አድርጎታል። በታሪክ ወደዚህ ስፍራ ለመድረስ በወንዙ ላይ ጀልባ መቅዘፍ ወይንም ደግሞ በገደሉ ላይ የሚገኙትን ጠባብ የተራራ መንገዶች በእግር መጓዝ ግድ ይላል። በተለያዩ ጊዜያት የነበሩት ጦርነቶችና የፖለቲካ ለውጦችም አካባቢውን ቢቀይሩትም ይህ የገዳሙ መገለል ለዘመናት ሳይበላሽ እንዲቆይ አድርጎታል። ዛሬ ላይ ወደ ገዳሙ የሚወስዱት መንገዶች በጸደይ ወቅት ወደ አረንጓዴነት የሚቀየሩ በእጽዋት በተሸፈኑ የኖራ ድንጋዮች ግድግዳዎች መካከል ያልፋል። ይህ ቦታ ገና በ15ኛው ክፍለ ዘመን ጀምሮ እስካሁን ድረስ ደርቪሾች የሃይማኖት ሥርዓቶቻቸውን የሚያከናውኑበት ንቁ የአምልኮ ስፍራ ነው። ገዳሙ ያለፉትን ምዕት ዓመታትና የስልጣኔ ለውጦች ሙሉ በሙሉ በመሻገር እስካሁን ድረስ በጸጥታና በታላቅ ክብር ይገኛል። ስድስተኛ ኑስፊዮርድ ኖርዌይ በሎፎተን ደቡባዊ ክፍል ላለፉት 200 ዓመታት ያክል ምንም አይነት ለውጥ ሳታሳይ በቆየችው ኑስፊዮርድ መንደር ውስጥ ጊዜ የቆመ ይመስላል። ከ800 ሜትር በላይ ከፍታ ባላቸው ግዙፍ የግራናይት ተራሮች የተከበበችው ይህች መንደር በሰሜን አውሮፓ ውስጥ ከሚገኙ እጅጉን ጸጥታ የሰፈነባቸውና ከተገለሉ ስፍራዎች መካከል ዋነኛዋ ናት። ቀይ ቀለም የተቀቡ የእንጨት መጋዘኖች፣ የዓሳ ማከማቻ ቤቶች፣ የእንጨት መትከያና ከ1903 ዓመተ ምህረት ጀምሮ አገልግሎት እየሰጠ ያለው የሸቀጣሸቀጥ መንደር በአንድ ላይ ሲታዩ ጎብኚዎች ወደ ጥንታዊ ታሪክ ፎቶግራፍ ውስጥ የገቡ ያህል እንዲሰማቸው ያደርጋል። ዩኔስኮ የዓለም ቅርስ ብሎ የሰየማትም ይህንኑ ድንቅ ጥበቃ የተደረገለት መልክዓ ምድርን ጠብቃ በመቆየቷ ነው። ወደ መንደሩ የሚወስዱት መንገዶች ገደላማና ጠባብ በመሆናቸው በክረምት ወራት ወደዚህ ስፍራ የሚጓዙ ሰዎች ከፍተኛ ጥንቃቄ ማድረግ ይጠበቅባቸዋል። የአርክቲክ ኮዳሳዎች የባህረ ሰላጤውን ውሃ በሚያጥለቀልቁበት ወቅትም መንደሩ በልዩ እንቅስቃሴ ይደምቃል። በአካባቢው በሚገኙ የእንጨት መደርደሪያዎች ላይ ለሳምንታት የሚሸጡ በሺ የሚቆጠሩ ዓሳዎች በዓለም ላይ ካሉ እጅጉን ልዩ ከሚባሉ መዓዛዎች ውስጥ አንዱን ይፈጥራሉ። ፀሐይ ስትጠልቅ ዝቅተኛው ብርሃን በውሃ ዳርቻ ያሉትን ገደሎች ሲያበራም ኑስፊዮርድ በሎፍተን ውስጥ እጅጉን አስደናቂና ሰላማዊ ትዕይንትን ትፈጥራለች። መላ ዕድሜያቸውን እዚህ ቦታ ላይ ያሳለፉ ነዋሪዎች እንደሚናገሩት በባህረ ሰላጤው ዙሪያ የሚሰማው ዝምታ ከዓለም ድምፅ ሁሉ የሚልቅ ነው። ማንም ሰው ይህንን ሰላማዊ መንደር ለቆ መሄድ አይፈልግም። ምክንያቱም ይህች መንደር ፍጹም መረጋጋትን ስለምትፈጥር ነው። አምስተኛ ቤራት አልባንያ የሺ መስኮቶች ከተማ ተብላ የምትጠራው ቤራት ለ2400 ዓመታት ያክል ያለማቋረጥ ነዋሪዎች የኖሩባት ስፍራ ናት።
በመካከለኛው አልቤኒያ የምትገኘው ቤራት በባልካን ሀገሮች ውስጥ ካሉት ጥንታዊ ከተሞች ውስጥ አንዷ ናት። ታሪካዊ ማዕከሏ በ2008 የዩኔስኮ ዓለም ቅርስ ሆኖ ተመዝግቧል። በኤቨር ሄስካ ኮሚኒስት አምባገነን ዘመንም ለ45 ዓመታት ያክል አልባንያ በዓለም ላይ እጅጉን የተዘጋች ሀገር ነበረች። አንዳንዴም ከሰሜን ኮሪያ በላይ ተዘግታ ነበር። ቤራት ሌላ የትኛውም ኃይል ሊያደርገው በማይችለው መንገድ በዚያን ጊዜው ሁኔታ ቀዝቃዛ ሆና ቆይታለች። ዛሬ ቱሪስቶች የ21ኛው ክፍለ ዘመን ካፌዎችና ሱቆች ከ17ኛው ክፍለ ዘመን ጀምሮ ካልተለወጡ የጠጠር ጎዳናዎችና የኦቶማን አይነት የእንጨት ቤቶች ጋር ተቀላቅሎ የሚገኙባት ከተማ ሆናለች። በማንጋለም ሰፈር ላይ ባለው ኮረብታ የሚገኘው ምሽግም አሁንም ቆሞ ይገኛል። ቤተሰቦች ከ2400 ዓመታት በላይ ያለማቋረጥ በመካከለኛው ዘመን ግድግዳዎች ውስጥ ዛሬም ድረስ ይኖራሉ። በኮረብታው ላይ በተደራረቡ የኦቶማን ቤቶች ፊት ለፊት የሚታዩት ተከታታይ ነጭ መስኮቶች የኦሱም ወንዝ ለዘመናት ከውጭ ዓለም ለይቶ ያቆያት የዚህች ከተማ መለያ ምስሎች ናቸው። ለ45 ዓመታት ያክል የቆየው የአልባንያ የኮሚኒስት መገለል ለስነ ህንፃ ቅርሶቿ የተሻለ ጠባቂ ሆኖ አልፏል። ቤራት ለጅምላ ቱሪስት ክፍት ሆና ቢሆን ኖሮ ዛሬ ያላትን ማንነት ላታገኝ ትችል ነበር። አራተኛ ቦኒፋሲዮ ፈረንሳይ። በኮሪስካ ደሴት ደቡባዊ ጫፍ ደሴቲቱን ከሳርዲኒያ ከሚለየው ጠባብ መንገድ በላይ በ60 ሜትር ከፍታ ያለው ገደል ዳርቻ ላይ የተገነባችው የቦኒፋሲዮ ከተማ ትገኛለች። ከተማዋ በገደሉ አናት ላይ በመገንባቷ ለዘመናት ለመድረስ አስቸጋሪ እንደነበረች ያሳያል። በመጀመሪያው ክፍለ ዘመን የተመሰረተችው ይህች ከተማ በተፈጥሮ አቀማመጧ በሜዲተራኒያን ባህር ውስጥ ከነበሩ የማይበገሩ ምሽጎች ውስጥ አንዷ እንድትሆን አስችሏታል። ወደ ምዕራብ የምትመለከተው ቦኒፋሲዮ በገደሎች ምክንያት ከባህሩ በኩል መድረስ የማይቻልባት ስትሆን ከመሬት በኩልም ብቸኛው መግቢያ የሚዘጉ ጥንታዊ ግድግዳዎች አሏት። የከተማዋ የድሮ ክፍል አሁንም የመካከለኛው ዘመን ጠባብ ጎዳናዎችን ይዟል። እነዚህ ጎዳናዎች ውስጥ እያንዳንዶቹ ህንፃዎች በላይኛው ወለል ላይ እርስ በርስ ይነካካሉ። ይህም የአካባቢውን የፀሐይ ብርሃን በተለያየ አቅጣጫ የሚያጣሩ እንደ ዋሻ ያሉ ጠባብ መንገዶችን ይፈጥራል። በእያንዳንዱ አካባቢዎች ቤቶች በባህሩ አየር ላይ በተዘረጉ የድንጋይ ቅስቶች ተደግፈው ከገደሉ ወጣ ብለው ይታያሉ። ይህም የጥንት አርክቴክት የነበረውን ድፍረትና ጥበብ የሚያሳይ ነው። ወደ ባህር ወለል የሚወስደው 187 ደረጃዎች አሉት። የንጉሥ አራጎን ደረጃ በገደሉ ጠንካራ ድንጋይ ውስጥ የተቀረጸ ነው። ይህ ደረጃ በ1420 ዓመተ ምህረት በተካሄደው ከበባ ወቅትም በአራጎን ወታደሮች በአንድ ሌሊት ብቻ እንደተቆፈረ ይነገራል። ተመራማሪዎች ከተማዋ የተገነባችባቸው ገደሎች በምዕተ ዓመት ውስጥ በጥቂት ሴንቲሜትሮች እየተሸረሸሩ እንደሆነ ይገምታሉ። ቦኒፋሲዮ ቀስ በቀስ እየተሸረሸረ ባለ መሬት ላይ ለ1000 ዓመታት ያክል ቆማለች። ታዲያ ይህ ስፍራ እንደሚወድም ቢያውቁም ትውልዱ ግን ይህንን ቦታ ለቆ መሄድ አይፈልግም። ሶስተኛ የኡሮስ ደሴቶች። በዓለማችን ላይ ከፍተኛ የጀልባ ጉዞ የሚደረግበትና ከባህር ወለል በላይ በ3812 ሜትር ከፍታ ላይ የሚገኘው የቲቲካካ ሐይቅ። ሐይቁ በውስጡ አስደናቂ ታሪክን የያዙ ደሴቶች አሉት። በፔሩና በቦሊቪያ መካከል የሚገኘው ይህ ሐይቅ የኡሮስ ህዝቦች ሙሉ በሙሉ ከቶቶሯ በተባለ የሐይቅ ሸምበቆች የገነባቸው ከ80 በላይ ተንሳፋፊ ደሴቶች መኖሪያ ነው። እነዚህ ደሴቶች የኡሮስ ህዝቦች ለዘመናት የገነቧቸውና ሲንከባከቧቸው የኖሩ ናቸው። የደሴቶቹ መሰረት ከውሃ ውስጥ ሲበሰብስ አዲስ የሸምበቆ ንብብር ከላይ ላይ በመጨመር ለትውልድ ሲያቆዩቸው ኖረዋል። እያንዳንዱ ደሴት በርካታ ቶን የሚመዝን ሲሆን በሐይቁ ማዕበል ሳቢያም ቀስ በቀስ ይንቀሳቀሳሉ። በደሴቶቹ ላይ ሲንቀሳቀሱም መሬቱ እንደ ወፍራም ምንጣፍ ትንሽ ወደ ታች ይዘፈቃል። ቶቶራ ለኡሮስ ህዝቦች ከቤታቸው ግንባታ ባለፈ የኑሯቸው መሰረትም ነው። ለጉዞ የሚጠቀሙባቸው የዘንዶ ቅርጽ ያላቸው ጀልባዎች የሚሰሩትም በዚሁ ቀርከሃ ነው። ለህፃናት ምግብ አልፎ ተርፎም ቁስልን ለማከም ያገለግላል። የኡሮስ ህዝቦች በውሃ ላይ ለመኖር የወሰኑት ከስፓኒሽ ወራሪዎች ለመዳን ነበር። ወራሪዎቹም የቲቲካካ ሐይቅን ተሻግረው ለዘመናት ይህንን ቦታ ለመውረር አልቻሉም። ዛሬ ላይ እነዚህ ተንሳፋፊ ደሴቶች ትምህርት ቤቶችን፣ አብያተ ክርስቲያናትንና ለጎብኚዎች የተዘጋጁ ትንንሽ ተንሳፋፊ ሆቴሎችን አካተዋል። በአንዲያን ሰማያዊ ሰማይ ስር ከእግሮ በታች የሚንቀሳቀስ መሬት እየተሰማዎት መራመድ በምንም አይነት ቃል ሊገለጽ የማይችል ልዩ ተሞክሮ ነው። በዚህም መንደሯ በእጅጉ አስደናቂ ተብላለች። ሁለተኛ 13ቱ ሰዎች። ይህ በስዊዘርላንድ የምትገኘው የኮሪፕ ማዘጋጃ ቤት ኦፊሴላዊ የህዝብ ብዛቷ ነው። በቲሲኖ ካንቶን ውስጥ የምትገኘው ይህች መንደር የፀሐይ ብርሃን እምብዛም በማይደርስበት ጠባብና ዳገታማ ሸለቆ ዳርቻ የተገነባች ናት።
በመንደሯ ውስጥም ግራጫ የድንጋይ ቤቶች ይገኛሉ። በ1960ዎቹና 70ዎቹ ወጣቶች ለሥራ ወደ ትልልቅ ከተሞች በመሰደዳቸውም መንደሯ ሙሉ በሙሉ የመጥፋት አደጋ ተጋልጦባት ነበር። ለመትረፍ ሲሉም የቀሩት ጥቂት ነዋሪዎች ያልተለመደና አስተዋይ ውሳኔን አሳለፉ። ይኸውም መላውን መንደር ወደ ትልቅ አንድ ሆቴል መለወጥ ነበር። ይህ ፕሮጀክት በመንደር ውስጥ በሚገኙ ታሪካዊ ቤቶች ላይ የተሰራጨ ሲሆን የመኝታ ክፍሎች በተጠገኑ ህንፃዎች ውስጥ፣ የጋራ መገልገያ ቦታዎች ደግሞ በአሮጌ በረቶች ውስጥና ጎራዎች ውስጥ እንዲሆኑ ተደረጉ። በውጤቱም ማዕከላዊ አቀባበል የሌለው በ22 ክፍሎች የተዋቀረ ሆቴልን መፍጠር ቻለ። እንግዶችም ይህ ድንቅ ፕሮጀክት ባይኖር ኖሮ ከካርታ ላይ ሊጠፉ በነበሩት የመካከለኛ ዘመን ህንፃዎች ውስጥ የማደር ዕድል አያገኙም ነበር። ወደ ሸለቆ የሚወስዱ መንገዶች በአንዳንድ ቦታዎች ላይ እጅጉን ጠባብ ከመሆናቸው የተነሳ የድንጋይ ግድግዳዎቹ እርስ በርሳቸው የሚነካኩ እስኪመስል ድረስ ይቀራረባሉ። ይህ ሁኔታም መውጫ በሌለው ገደል ውስጥ እንደገቡ የሚያስመስል የማያቋርጥ ስሜትን ይፈጥራል። በመንደሩ አቅራቢያ እጅጉን ደማቅ የሆነ የቱርኪዝ ቀለም ያለው የቨርሳስካ ወንዝ በሸለቆ ግርጌ ይፈሳል። ይህም በስዊዝ አልፕስ ውስጥ የሚገኝ አስደናቂ የተፈጥሮ ንጽጽር ነው። ኮሪፕ የምትነግረን ትልቅ ትምህርት አለ። እርሱም በምትተርፍና በምትጠፋ መንደር መካከል ያለው ልዩነት በጊዜ በተተገበረ አንድ ወሳኝ ሐሳብ ላይ የተመሰረተ መሆኑን ነው። አንደኛ፣ የኢንሌን ሐይቅ። በማይናማር ሻንግ ግዛት እምብርት ውስጥ በሚገኝ የኢንሌ ሐይቅ ላይ ግብርና የሚከወነው በመሬት ላይ ሳይሆን በውሃ ላይ ነው። የኢንሌን ሐይቅ ተንሳፋፊ የአትክልት ስፍራዎች በውሃ ላይ ከሚበቅሉ ተክሎች የተጠለፉና ከሐይቁ ወለል ጋር በረዣዥም የቀርከሃ ምሰሶች የተጣበቁ መድረኮች ናቸው። የኢንታ ህዝቦች ከትውልድ ወደ ትውልድ እነዚህን የአትክልት ስፍራዎች እየጠገኑ ቆይተዋል። በአካባቢው ካለው የመሬት አፈር ምርት በበለጠ ሁኔታም ቲማቲም፣ አበቦችና አትክልቶችን በብዛት ያመርታሉ። ከአየር ላይ ሲታዩ የአትክልት ስፍራዎቹ በሐይቁ ሰማያዊ ቀለምና በዙሪያው ባሉ ተራራዎች ላይ በማንኛውም ቦታ ከማይታይ የመሬት ገጽታ ጋር ጎልተው የሚታዩ ንጹህ አረንጓዴ መስመሮች ይመስላሉ። ገበሬዎቹ በሰብሎቻቸው መካከል በጀልባዎች ይጓዛሉ። ጀልባዎቹን የሚቀዝፉትም በእግራቸው ነው። ምክንያቱም እጆቻቸው በውሃ ላይ አትክልቶቹን ስለሚንከባከቡ ነው። በአትክልቶቹ ስፍራ መካከልም በምሰሶች ላይ የተገነቡ የቡዲስት ቤተ መቅደሶች ይገኛሉ። ይህም መንፈሳዊ ሕይወትን ከአምራችነት ጋር ያዋህደዋል። ወደ ኢንሌ ሐይቅ ለመድረስ ዝናብ በሚዘንብበት ጊዜ ለቀናት ለማለፍ በማይቻሉ በተራራ መንገዶች ላይ መጓዝን ይጠይቃል። በኢንሌ ሐይቅ ላይ የሚገኙት ተንሳፋፊ የአትክልት ስፍራዎች የግብርና ቴክኒኮች ብቻ አይደሉም። ከመደበኛ እርሻ ይልቅም ግጥም ውብ የሆነ ነገርን መፍጠር እንደሚቻል የሚያሳዩ ናቸው። ታዲያ እናንተ ከነዚህ 13 መንደሮች መካከል የትኛውን ታውቁ ነበር? ውድ የዜና አዲስ ተከታታዮች ለዛሬው ያስኩላችሁ ቪዲዮ በዚሁ ተጠናቀቀ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ዜና አዲስ ሁሌም አዲስ